እሺ አውለኛል ጋበዛለሁ ብለህ ይኸው ሚስጥራችንን አንፈሻ አብረን አለ ይጠጣል። ለምንድን ነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? እማይ እኔ አጮብ እማይ አንቺ ደነስ በዚህ ጀበና አናትሽ እንዳልሽ እስካሁን ባንቺ ምክንያት የሆንኩት ይበቃኛል። እንግዶሽ ላይ ነው ቤት የምትጠርጊው? እንደምን ጉድ ነሽ አባዬ። እህትሽ የት አለች? እህቴ ከጠፋሽ እንት ግዟ። ስርዓት ይኑርሽ እሺ። ከዚህ በኋላ አንድ ቀን ብትወጪ አጋጭሻለሁ። አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነጋ እኮ ደቂቆች አልፎታል። አይደል አባዬ እየመጣ ነው። ኧረ ደርሷል እዚህ ጋር። የምርሽ ነው ብራ? ሰላምታዬ በያላችሁበት። መጨረሻው ያልታወቀው የአደይ ሕይወት አሁንም እንደቀጠለ ነው። ራሷን ለማረጋጋት ወደ እናቷ በሄደችበት አደይ አሁንም አባቷ እያሳደዳት ይገኛል። ለአደይ ሕይወት የለኝም ያለው ዴብ ጎዳናውን ጀምሮ መዳረሻውን ከአደይ ለማድረግ እየገሰገሰ ይገኛል። ሰላምታዬ በያላችሁበት የዓለም ዳርቻ ሁሉ ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰራተኛዋ አደይ ክፍል 60 ዋና ዋናዎቹና የቀጠለ። አደይን በመጠበቅ ገቢ ላስገኙ የነበሩት ሰዎች ባልታሰበ መጠጥ የተሰራውን ሴራ እንዲከሽፍ ተደርጓል። ለዚህም ባለጉዳዮቹ ተጸጽተዋል። አደይ ወደ ገጠር ከሄደች በኋላ ዴብ ራሱን ማረጋጋት ስላቃተው ወደ እነደመቀ ባመራ ሰዓት እባካችሁ የአደይን ቤት እናንተ ናችሁ የምታውቁ፣ ወደ እሷ እንድትወስዱኝ እማጸናችኋለሁ ሲል ይጠይቃል። ደመቀ አደይ ተመልሳ የምትመጣው ምን አዲስ ነገር ተገኝቶ ነው በማለት ዴብን ይጠይቀዋል። ዴብም ሁላችንም ስላስቀየምናት ይቅርታ ልጠይቃት ነው። ያ አብረው ከወንድሟ ጋር ናት። እኔ ልሄድ ስለሆነ ወደ ገጠር አንቺ መንገዱን አትችይምና ተመለሽ በማለት ይነግራታል። እሷ ግን ከነፍቅር ጋር ገምጨቃጨቅ ከአንተ ጋር ባህርን አቋርጬ ብሄድ ይሻለኛል በማለት የማያልቅ ጎዳናውን ጀምረዋል። ያ ቤት ውስጥ ምንም አይነት ነገር ቢፈጠር ግዳይ ሰጣትምና አሁንም መንገድ ሊጀምሩ ስለሆነ ሻንጣን ይዝም ልብስስ ምን ቀይረዋን ይዝም ደሞ ናኦልን ቻው አላልኩትም እያለች ወሬዋን ቀጥላለች። ዴብም ኧረ እባክሽን ቫኬሽን አይደለም የምንሄደው ሰው ፍለጋ ነው ትቀጤ እንደው ቀጥ ይላታል። ብርሃኔ እናቷንና እህቷን አእምሯቸው የተጨናነቀውን ለማፍታታት እሷ ቁማ ትደንስላቸዋለች። በመሃል አሸናፊ መጣና አደይ አባትሽ እነጫኔ እዚህ መምጣሽን ስለነገሩት እሱም መምጣቱ አይቀርም መኪና ስላጣ ነው እንጂ፣ ስለዚህ በፍጥነት ከዚህ መውጣት አለብሽ በማለት ያስጠነቅቃታል። የአደይ ቤተሰቦች በመደናገጥ እሷን ከቦታው ለማሸሽም ይሞክራሉ። ራሳችሁን ጠብቁ፣ ይሄ አባትሽ መቼ እንደሚያርፍ አላውቅም እባክሽ እያለች ልታጽናናት ትሞክራለች። ሌላ በኩል አምባገነኗ ቤዛ ሰራተኛን እንደ ሰው የማታየው በሰራተኛ ምትክ ተቀምጣ ቡና እያፈላች ነው። ባርኮትና የባርኮት እናት ቡናውን ለመጠጣት ሶፋ ላይ ተቀምጠው በነበረበት ሰዓት እኔ የምልሽ ቤዛ አደይ የምትባልሽ ታቂ ነበር እንዴ? ኧረ አላውቃትም። ምን ነው ምን አይነት ልጅ መሰለችሽ? ቅልጥፍናዋ፣ ስራዋ እያለች የአደይን ዝና ታወራላታለች። እነን የሰማሽ ቤዛ እጅጉን ተናዳለች። ከመቀመጫዋን ብድግ ስትል የት ልትሄጂ ነው? የማይጣፍጠው ቡናሽን ጨርሽው እንጂ ትላታለች። ስራ ባትቼም እንደ ሰራተኛ ልበሽ፣ ጸጉርሽንም ሸፍኝው። ትናንትና የበላሁት ምግብ አሁን ድረስ ባዝሊን ይለኛል። ጥፍርሽንም ቁረጭ እያለች የማስተካከል ያለባትን ነገር እንድታስተካከል ለቀም አድርጋ እየነገረቻት ነው። የቤዛ ሁኔታ የባርኮትንና ስላናደዳት ምን አይነት ሰራተኛ ነው ያመጣችሁብኝ በማለት በምሬት ተነስታም ትሄዳለች። አየህ አይደል እናትህ የምታደርገኝ ነው፣ ይሄ ሁሉ ያንተ ውጤት ነው። ምን እያወሩ እያለ ፍቅር በተራዋ ትመጣና አንቺ ምን አድርገሻት ነው እናቴን ያስኮረፍሻት በማለት ነገሯን ጀምራለች። የማያልቀው ጭቅጭቅና ንትርክ አሁንም እንደቀጠለ ነው። ቤዛ ለምን የምልሽን አሰሚም? እኔ ወደ እናትሽ ልሂድና እናሽንም ላገኛቸው፣ በዘው ወንድምሽንም ላገኘው። ከዛ በኋላ ነገሮችን እናስተካክልና አብረን እንቀጥላለን። እዚህ የቤት ሰራተኛ መሆን ይሻልሻል እንዴ እያለ ነገሮችን ወጋ ማድረግ ጀምሯል።
ከስንት ወጣ ገባ በኋላ ባርኮትና ቤዛ ተስማምተዋለኝ። ሊያቅፋት ሲሞክር እናቱ ትመጣና ቡናሽን ትተሽ ከሱ ጋር ትተቃቀፊያለሽ በማለት ነገሯን ጀምራለች። ባርኮትም እንደዛ ማለትን አይደለም ቤተሰቦቿን አፍቀዋት ስለነበር ላጽናናት ነው ይላታል። ነው እንዴ ልጄ፣ የኔ ልጆች እኮ ነይ እንጂ ናፍቀሽኛል ብለው ምን አቀፍቃት ያለችው ሴትዮ እሷ ራሷ አቅፋታለች። እናቴ አንቺን የመሰለ ጠንካራ እናት ስለሰጠኝ አመሰግናለሁ። ከዚህ በኋላ ነይ ሳይሆን ናፍቀሽኛል እልሻለሁ በማለት ሊያረጋጋት ይሞክራል። እናለልኝ ወደ አደይ አባት በመደወል ሃሎ ጋሼ አዘዙን እንዴ? ያንተን ትዕዛዝ እኮ እየጠበቅን ነው በማለት በሚያምረው ድምፃቸው ያወራሉ። የአባትም ቀጥለው ትዕዛዛቸው እንዲጸድቅና እንዲተገበር አስጠንቅቀው ተናግረዋል። ልጅቷ ትሂድና ከእናንተ ራስ አልወርድም በማለት ማስጠንቀቂያ ወርዶባቸው ላና ሊሊ መንገድ ላይ ወደ ናዴ ቤት እየሄዱ የነበረ ሲሆን ባርኮት ያገኛቸውና ምነው ጠፋችሁ እያለ ይጠይቃቸዋል። ኤላም ሊሊ እኮ ስትመጣ የነበረው አደይ ስለነበረች ነው፣ አሁን ማንን ብላ ትመጣለች? ለነገሩ ምን አዲስ ነገር አለ እያለ ይጠይቀዋል። እሱም እናቱ እንደመጣችና ዴቭ አደይን ፍለጋ እንደሄደ ቤዛ በቤት ሰራተኝነት ተቀጥራ እንደሆነ ሁሉን ነገር ይነግራቸዋል። ነን የሰማች ሊሊ እጅጉን ስቃለች። ቤዛ ሰራተኛ ሆነች? ኧረ ደስ ይላል እያለች ለመቀለድ ሞክራለች። ብርሃኔና አሸናፊ አደይን ለማስመለጥ በሚሮጡበት ጊዜ ብርሃን ያልቻለችምና ወድቃ ወደ ኋላ ቀርታለች። ነጫኔም ከኋላቸው ሲከተሏቸው ስለነበር ብርሃኔን እህትሽ የት አለች? እቤት መታ ነበረ አንለቅሽም አምጪ እያሉ ሊጨቀጭቋት እየሞከሩ ነው። ብርሃኔም ጥሩ ፊት አላሳየቻቸው። የለችም ዘወር በሉልኝ ከመንገድ ትላለች። አለልኝ ከኋላ መታ ያደርጋታል። በጥፊ ልታከናንበውም ትሞክራለች። እየተጨቃጨቁ በነበረበት ሰዓት አሸናፊ ወደ እሷ ያመራና ማንም ሰው እሷን እንዲናገራት አልፈልግም በማለት አካኪ ዘራፍ ብሏል። የምትሰራው ስራ እጅጉን አምሮባታልና ሳሎኑን እየጠረገች ነው። እነ ኤላ በመሀል ይመጡና በጣም ያሳዝናል። ሊም ለምን ያሳዝናል? እኛ ስንሰራበት የነበረው ስራ አይደል እንዴ? ባርኮት እናት ቤዛ እያለች ትመጣለች። ምን አይነት ሰው ነሽ? ሰው ተቀምጦ ቤት ትጠርጊያለሽ? ያሰሪዋን ትዕዛዝ ለማክበር እሺ ከሆነማ ብላ መጥረጊያዋን ይዛ ልትወጣ ስትሞክር አሁንማ ጀምረሽዋል ጨርሽው ትላታለች። እናት ከመደቡ ላይ ገደም ብላለች። በተደጋጋሚ በሩ ይቆረቆርና ወደ ውስጥም ይዘልቃሉ። ጫኔና ለሊ ነበሩ። የብርሃኔ እናት የታለች አደይ? ወደዚህ ስትዘልቅ እኮ እሱም እኔም አይተናታል። ይሄ ውሸት አያዛልቅም። የአደይ እናት እውነቱን ይንገሩን። እኛ ከየትም ብለን ከማምጣታችን በፊት እርስዎ ቢነግሩን ይሻላል። እሷ ለምን የራሷን ኑሮ አትኖርም? እናንተስ ለምን የራሳችሁን ኑሮ አትኖሩም? እንደዚህ የሚባል ነገር የለም። የራሳችሁን ኑሮ ኑሩ፣ የራሷን ኑሮ ትኑር። ብቻ ያለችበትን ንገሪን። ቡና ልታፈላ ወደ ኪችን በሄደችበት አጋጣሚ ቤዛም ወጡን እየሰራሽታ ማሽቃበጡን ተከነሽበታል። ይኸውልሽ ቤዛ ለአንቺ ሁሉም ነገር ያምርብሻል። እኔ ላይ የሆነ ነገር ለማለት ነው አይደለ ኤላን ይዘሽው የመጣሽው? ቤዛም ጊዜያዊ እንደሆነና ሰራተኛ ሆና እንደማትቀጥል አስረግጣ ለሊሊ ትነግራታለች። ይኸውልሽ እኛም እኮ ከእናት አባታችን ቤት ስንኖር እንዳንቺ ነበርን። አሁን ግን ራስሽን ችለሻልና ስሪ። አደይና ብርሃኔ እነጫኔን ለማምለጥ ዳገት ላይ ተቀምጠዋል። ችግርና ፈተናሽ በዛ አይደል እህቴ? ማረስ ሳይሆን ማመስገን ይሻላል። ይሄ ቀን አልፎ የዛኔ ብለን እናወራው እንችላለን። አንቺና አለልኝ ምንድነው ግንኙነታችሁ እያለች ትጠይቃታለች። አለልኝም ለእናቷ ሽምግልና ልኮ እንደነበረና እናቷ አይሆንም ብላ እንደመለሰችው እንዲሁም ደግሞ ሊጠልፋት እንዳሰበ እንዳልተሳካለት ሁሉንም ነገር ለአደይ ትነግራታለች። አሸናፊ ባይኖር እኔና እናቴ ሰው አንሆንም ነበር። ያም እየመጣ ይደፍረናል። አባት እንደሌለኝ ባዳነት ይሰማኛል እያለች ታወራለች። እኔም እኛ አባት የለንም፣ ከአባታችን ጋር ከተለያየን ቆይተናል። ለምለም የሙያ ልምድ ስላላት ለባርኮት እናት ቆንጆ አድርጋ ቡና ፍልታላታለች። ተባረኪ ልጄ፣ ቡናሽም ይጣፍጣል፣ አቀማመጥሽም ስርዓት አለው በማለት ትመልስላታለች። ቤዛም
ጥሩ ልጅ ናት እስከምትለምድ ነው እንጂ ይላታል። ምን ነው ከዚህ በፊት ታውቆት ነበር እንዴ? እሷም ቅድም አንተን አስተዋወቀችኝ ምን ጉድ ነው እያለች በግርምት ትናገራለች። ለብርሃን ከተደበቁበት አሸናፊ ኑ በሉ ሰዎቹ ሄደዋል ብሎ ወደ ቤት ያመጣቸዋል። ልኝና ጫኔ እጅጉን ተጨንቀዋል። አደይ ስላመለጠቻቸው ሚሉት ነገር ጠፍቷቸዋል። በየሰፈሩና በየጓዳው ብንፈልጋት አጣናት፣ ወደ ከተማ ሄደሽ ካልነውማ ይገለናል በማለት ሚስጥራቸውን በሆዳቸው ይዘዋል። አደይ አባት ጋር ተገናኝተዋል። የታለሽ ልጄ አምጡ እያሉ ያስጨንቃቸዋል። እነሱም እንደፈለጓትና እንዳጧት ቢነግሩትም እናጠፋሽ ነው የምትሉኝ በማለት ጫኔን በጥፊ ያከናንበዋል። ቢሆን ከገባችበት ገብታችሁ አምጧት፣ እሰሯት እናስቀምጧት ብያችሁ አልነበረም እንዴ? ያና ዴብ አደይን ለመፈለግ ጎዳናውን አቋርጠው ፀሐይና ብርድ እየተፈራረቀባቸው ይገኛል። በመሀልም ደክሟቸዋል። የተሰጣትን የስራ ኃላፊነት ቀን ተቀን እያከናወነች ትገኛለች። በጧትም ወደ ፍቅር በማምራት ተነሽ፣ ቤቱን መጥረግ አለብኝ፣ አልጋውንም ማንጠፍ አለብኝ፣ ካለዚያ ግን አላይሽ ላይ ነው የማነጥፈው እያለች እንድትነሳ ታደርጋታለች። አባት ከጫኔና ካለልኝ ጋር አደይ ያለመኖሯን ሲያውቅ ወደ ቤትም ያመራና ባለቤቱን ያፋጥጣል። አምጫት፣ የት ጣልሻት? አሸናፊም በቦታው ስለነበረ እጅጉን ደንግጠዋል። መሸሸጊያም አጥተዋል። አደይ ተንደርድራ በጓሮ በኩል ልትሸሸግ ብትሞክርም ግን በቀዳዳው ጭላንጭል ለማየት ሞክሩ። መከራና ችግር የማያጣት አደይ በቀጣይ ክፍልስ ምን ይሆናል ብላችሁ ታስባላችሁ? እውነት አይቷት ይይዛት ይሆን? ስታመልጥ ይሆን? ዴቭና ልዲያስ ወደ አደይ ያመሩ ይሆን? ይደርሱ ይሆን ወይስ አይደርሱ ይሆን የሚለውን በቀጣይ ክፍል ይዘንላችሁ ስለምንቀርብ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰላምታዬ በያላችሁበት ይድረስልኝ።